አንቻልም ከልብ አመሰግናለሁ። ግን ደግሞ እኔ በዚህ ሰዓት ማግባት እቅድ የለኝም። ለሀሳብሽ፣ ለእቅድሽ፣ ለፍላጎትሽ በጣም ከልብ አመሰግናለሁ። እኮ አሁን ማግባት ሀሳብ የለም እና ልጅቷን ተስፋ አትስጣታ። ታዲያ እንደዛ ካሰብ የራሷን ህይወት ትኑር አላለችም እሷ። አሁን እኔ እንደዚህ ተስፋ ሰጣኝ ነገር ሰጣኝ ብለኛል እና ዝም ብሎ ትርጉም የሌለው ጉዞ አለ እንዴ? ትርጉም የሌለው ሳይሆን ነገ ከነገ ወዲያ ትርጉም ያመጣል ብለን ነው እየኖርን ያለነው። ነገ ምን እንደሚመጣ ማቀም ህይወታችን ላይ ያንዳንዳችን እኮ ስለ ነጋችን ብናውቅ ኖሮ እኮ ዛሬ ላይ ለምናደርጋቸው ነገሮች በሙሉ እንጠነቀቅ ነበረ። ግን ነጋችንን ስለማናውቅ ነው በተስፋ የምንኖር። የትኛውም ሰው በተስፋ ነው የሚኖረው። ገባሽ? አሁን አንተ ከእሷ ጋር በተስፋ ዝም ብለህ ትኖራለህ። የሆነ ሰዓት ላይ ሲሆን ይሆናል ብለህ ነው ያለው። አዎ እሷም እንደዛ ሆነ። ይሄ ግን ልክ ነው። ዋናው ምን መሰለሽ መተሳሰብ፣ ፍቅር፣ መግባባት፣ መረዳዳት፣ መተማመን ካለ ማለት ነው ምን እንደሚፈጠር ነገር አናውቅም። ምን ለማለት ፈልጌ ነው አንዳንድ ጊዜ እንደዚህ አሁን እኔ ሳስብ ስጨናነቅ ምናምን ለምንድን ነው እንደዚህ ማድረገው? ነገን በምን አውቃለሁ እላለሁ። ነገን የሚያውቁ እኮ ፈጣሪ ነው። ነገ የጻፈልኝን ነው የምኖረው። ስለዚህ ዛሬ ዝም ብዬ ከብቱ ድካም ለምን እደክማለሁ እላለሁ ስጨናነቅ ማለት ነው። ስለዚህ አሁን መጨናነቅ እንደሌለብኝ ነው እየተረዳሁ ያለው ነው። ስለዚህ እህቴ ግን ይህንን ሀሳብ ከአንቺም ከሌላም ሰው ተለከሽም ይሁን ምንም ይሁን ብቻ ግን ሀሳብሽ ተለከሽ ማለት ማን ይልከኛል? ማን ይልከኛል? ማን እንትን ብሎ ነው እኔን አፎ ነው የሚጠቀመው? ሲጀምር ማንም ምናልባት ብዬ ነው እንጂ እንደዛ አድርጊብሽ ብዬ እኮ አላልኩም። ትገርማለህ በጣም። እንዴት? አይ አዎ ትገርማለህ ማለት እኔ ይሄንን ጥያቄ ያነሳውልህ በነገራችን ላይ የእውነት ልድርህ ፈልጌ አይደለም። አሁን እኮ ጥፋትሽ ምን መሰለኝ? ጥሩ ትመጪና መንገድ ምስጪው ነገር ልድርህ ፈልጌ አይደለም። ተሳስተሃል። ትልቅ ጥፋት አጠፋህ እዚች ጋር ማለት ነው። አንተ ዛሬ ፍራንክም በለው ምን መሆን እየቀለድኩ አይደለም። እሺ እኔ ላይ እየተጫወታችሁብኝ ነው? ኖ እንደዛ አይደለም። ህይወት ላይ እኔ ቀልድ አላውቅም። ህይወት ላይ ቀልድ አላውቅም። ግን ያንተን ስሜት ማወቅ ፈልጋለሁ። ለምን እየዋለድክ ስለሆነ ነው እንደዚህ ያልኩህ ማለት ነው። እየዋለድክ ማለት እኔ ለምን ዋለላለሁ? እዛ ጋር ስልህ እዛ ጋር ለምን እዋለላለሁ? እኔ እኮ ማለት ነው የሚረዳኝ ሰው ቢኖር እህት አለምዬ ይሄን የት በደረሱ የሚረዳኝ ሰው ስላጣሁ ምን ማለት ነው? እህቴ ተረጂኝ። እኔ የቅርብህ ነኝ፣ የሩቅህ ሰው አይደለሁኝ። እንዲህ ነው ካሜራ ፊት አይደለም በግል አግኝተኸኝ እንዲህ ነው ብለህ ብትለኝ አልሰማህም ብዬ አውቃለሁ። ስለዚህ አንተ ያንን እኔ ሲጀመር ያምኑ ይህ አብርሽ ምን እንደምፈልግ ታውቃለህ? ያንተ ህይወት ተስተካክሎ ማየት ነው የምፈልገው። ገብቶሃል? በየትኛውም አጋጣሚ እንደዚህ እንድትሆን አይደለም። ትክክለኛ ህይወት ኖሮ በቃ ያኔ የድሮ አብርሃም እንድታመጣልኝ ነው የምፈልገው። ገብቶሃል አይደለም? ይህ ማለት አይደለህም ማለት ሳይሆን አንዳንዴ ነገሮች የምትስትበት ሰዓት አለ። አሁን ይቺ ልጅ ካልፈለካት ወይ ደግሞ ሴት ልጅ አብራህ ስትሆን ተስፋ አላት። አሁን እያሳየኝ ያለው ያ ነው። እየዋለድክ ነው። ችግራችሁ እኮ አሁን እኔ ከኤርሜላ ለማን ታጣኝ? ይሄ ቪዲዮ ታይዋለች እሷ አይደል? ተያው ምን ችግር አለው? ለሷም እንዲያውም ግልጽ ይሆንላታል። ለምን እንደሆነ ታውቃለህ? ይሄን ያልኩህ በቃ እንደዚህ ያለ ሰው ነገ ሊሆን ይችላል። ዛሬ እንኳን እንደዚህ አላስብም ለሚል ወንድ አንድ ሴት ከአንድ ወንድ ጋር ስትሆን ተስፋ አድርጋ ነው የምትሆነው። ያን ተስፋ ደግሞ አንተ መስጠት የለብህም። እንደዚህ ከሆነ ገብቶሃል አይደለም? ለሷ ተስፋ መስጠት የለብህም። ሲቀጥል ደግሞ እኔ መቼም ከሄርሜላ ጋር እንድትጋባ አልፈልግም። መቼም ማለት ነው። ቤተሰቡን ፈቃደኛ ይሆናል ብለህ እንዳታስበው። የምሬን ነው። አይኖርም። ልክ ነህ። የትኛውም ሰው ምን አለ መሰለኝ እኔ ይሄንን አግባ ይሄንን አታግባ ስላልሽኝ እኔ እንትን ማለት መብት የለሽም። እኔ ደግሞ አግባ አታግባ አይደለም ያልኩክ፣ ትክክለኛ መስመር ያዝ፣ መስመርህን እየሳትክ ነው ያልኩህ እንጂ ልክ ነው። እኔ መርጬ ልታገባ አልችልም። የትኛውም በፈቃድህ ነው መርጠህ ልታገባ። ማንም ሊመርጥ አይችልም። ትክክል። ይሄ ግልጽ ነው። ተመርጦልሽ ነጋሽ መርጠውልሽ ወይ ወንድሞችሽ መርጠውልሽ አይደለም ያገባሽው። በራስሽ ፍላጎት ራስሽ መርጠሽ ወደሽው አፍቅረሽው ነው ያገባሽው አይደል? ትክክል። እሱ ልክ ነው። አሁን በዚህ ጀነሬሽን ደግሞ ማንም ለማንም ሊመራረጥ አይደለም። በእኛ ጀነሬሽን በእናንተም ጀነሬሽን ራሳችሁ መርጣችሁ አግብታችሁ አልገባሽ አይደል?
እኔ ልምረጥልህ እኮ አላልኩም እና ታዲያ መንገድህ ልክ አይደለም እንድታገባ አልፈልግም ምናምን እንደምትይኛለሽ እኔ አሁን ለምን ታስደብርኛለሽ አሁን መጀመሪያ ጥሩ መተሽ አሁን ልታስደብር ስማኝ ተሳስተሃል ይሄ ያንተ ፈተናም በለው ፍራንክም በለው ይሄ ነበር እንጂ እኔ የኔ ሐሳብ መቼ ምን እንደዚህ ሆኖ አያውቅም እኔ ልልህ የፈለኩት ምንድነው አንድ ሰው ህይወቱ አንድ ቦታ ላይ ሲያቆም ወይ ደግሞ ለራሱ ጋፕ መስጠት አለበት ብቻውን ሆኖ የማሰቢያ ጊዜ መኖር አለበት ወይ ደግሞ ለእናት ልጅ ከወለደችለት ሴት ጋራ ነገሩን አስተካክሎ እንዴት ነበር ፍቅራችሁ ታውቀዋለህ አንተ ከሩታ ጋር ነበር አሁን ከኤርሜላ ጋርም እንዲ ይስተካከላል የሰው ልጅ እኮ ሁሌ አንድ አይነት አይደለም እንዴ አሁን ምን አለ መሰለሽ ብዙ አሁን አንቺ ማለት ነው ነገሮች ትንሽ ግራ አጋብቶሻል አንቺ ራስሽ አንቺ ግራ አንተ ነው የምታጋባኝ ግራ አሁን ምን መሰለሽ አንዳንድ ጊዜ የሆነ ከኔ ያለ መፈለግ ብቻ የመጣ ነገር እንዳልሆነ ነገሩን ታውቂዋለሽ ስለዚህ እኔ ላይ እሷ አሁን እየፈለገች እኮ ነው እሷ እየለመነች አይደል እንዴ እንዴ ብዙ ታያረ እንደዚህ ያስፈልጋል እኔ እኮ ብቻታለሁ እየለመነች ከዚህ በፊት ብዙ ነገር ተፈጥሯል እየለመነች ያለችው ለምን እንደሆነ ታውቂያለሽ ውስጥ ላይ ምን እየተሰራ እንዳለ ታውቂያለሽ ምን አስበው ምን ትቢት አስበው እንደሆነ ይሁሉ ነገር እየተደረገ አይገባሽም አሁን አንቺ እኔ ከኔ ጋር ግን ስለተነቃቃን ነው ገባሽ ስለተነቃቃን አይደለም ምንም ትቢት ብታስብ ይሄን ያህል ርቀት አትጓዝም በመጀመሪያ ደረጃ ነው ሩታን እኔ